ኦርቶዶክስ እምነትን ተከታይ መሆን ወንጀለኛ መሆን ነው ማለት ነው። በተለይ ምስራቅ አርሲ ውስጥ የኦርቶዶክስ እምነትን ተከታይ መሆን ወንጀለኛ መሆን ነው ማለት ነው እኮ። ለዚህ ነው እየተከታተሉ በየጊዜው ምንም ያላጠፉ ገበሬዎች ላይ ምንም ያላጠፉ ሰዎች ላይ እንደዚህ አይነት የጅምላ ግድያ የሚፈጸምባቸው። አሁን እኮ ጉዳዩ ከብሔር ከምናምን ወጥቷል እኮ። ቀጥታ ኦርቶዶክስ የተባለ እምነት ተከታይ ላይ ያነጣጠረ ነው። እነዚህ በእስልምና እምነት ስም ተደራጅተው የታጠቁ አካላት አንዴ ብሔርን ነፃ እናወጣለን የሚሉ ዋና ዓላማቸው ግን በእስልምና ስም የተደራጁ። የትኛው የእስልምና መጽሐፍ ነው? የትኛው ቁርአን ነው ሰውን ግደል የሚለው? ሊገባን እኮ አልቻለም እኮ። ከየት እንደመጡብን ሊገባን አልቻለም እኮ። መጅሊሱም በእስልምና ስም ተደራጅታችሁ የሰው የመኖር ሰብአዊ መብት ላይ ጉዳት የምታደርሱ፣ ቁርአኑ እንደዚህ አይልም፣ እኔን አይወክልም አይልም። ቢኮዝ እሱ የሚያሳስበው የኢራን መንፈሳዊ መሪ መገደል ነው። ሲኖዶሱም ምዕመናኖቼ በጅምላ እየተጨፈጨፉ ነው ያሉት፣ ሰው የመኖር መብቱ ላይ ጉዳት እየደረሰ ነው ያለው፣ መንግስት ሆይ ልትከላከልልን ይገባል አይልም። የሚያሳስበው እስራኤል በኢራን መደብደብ። እኛ ሀገራችን ውስጥ የመኖር መብት አለ። የምንም ሃይማኖት ተከታይ ሁኑ፣ የመኖር መብት አለ። የመኖር መብታችንን ደግሞ ሊያስጠብቅልን የሚገባው መንግስት ነው። በየጊዜው ምንም ያላጠፉ ከቤተ ክርስቲያን ስመው የሚመለሱ ሰዎች ላይ በእሩምታ ተኩስ እየተገደሉ በአንድ ጉድጓድ የሚቀበሩበት ምንም አግባብ የለም። መንግስት የማይከላከል ከሆነ፣ የሃይማኖት ተቋማት የማይቃወሙ ከሆነ ሰዎቹ ራሳቸውን የመከላከል መብት ይኖራቸዋል ማለት ነው። ይሄንን ማንም ሊከለከላቸው አይገባም፣ አይችልም። ጭራሽ ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው እየሞተ ሰው እያለቀ ለነጫጭባ ለማያቅ ከነመፈጠር ለማያቅ ኮንሰርት ላዘጋጅ፣ ኢትዮጵያ ላይ ተደርጎ ታይቶ የማይታወቅ ኮንሰርት ላዘጋጅ ብላችሁ ስታጨበጭቡ ስታሸረግዱ ትውላላችሁ። ጥሯል የታውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ እዚህ 1000 ዓመት ኖረም አትናገርም። በጣም የሚያሳፍር ትውልድ መኖሩ። ኮንሰርቱ ላይ ይደረግና ድፍን ኦርቶዶክስ፣ አብዛኛው ዘፈን የምትገቡት ኦርቶዶክስ ናችሁ። ግልጽ አድርጌ ነው የምነግረው። የምንገባው ኦርቶዶክስ። እኔ ባናት ተተከል ዘፈን አልገባም መቼ። ለኔ ከአርሰናል አርሲ ትቀድማለች። አርቲስት ሄኖክ ድንቁ እሁድ 4 ኪሎ ዘመን ሲኒማ የክለቡን የአርሰናል ዋንጫ መብላት ምክንያት በማድረግ የእንኳን ደስ ያለንና የማሊያ ጊቫዌ ፕሮግራም መኖሩ ይታወቃል። በወቅታዊ የኦርቶዶክስ ተዋሕዶ ቤተክርስቲያን ሀዘን ምክንያት ፕሮግራሙን መሰረዜን አሳውቃለሁ ሲል ሄኖክ ድንቁ አሳውቀዋል። ሰላም ቤተሰብ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ እዚህ ጋር እንደምታያቸው ወንድሞቻችን እንዲሁም እህታችን ራሔል ጌጡ ይህን ነገር ከወገኖቻችን ጎንነን አርሲ ላይ ወንድሞቻችን እህቶቻችን ቤተክርስቲያን እየተቃጠለች እህቶቻችን ወንድሞቻችን ለዘመናት እየሞቱብን የምናደርገው ነገር የለም ብለው ዝግጅቱን አልተገኙም። ስለዚህ ከብዙ ብር ይከፈላቸዋል። እንግዲህ በብዙ ብር ነው ይህን ሁላ መስዋዕት አድርገው ያደረጉ ቤተሰቦቻችንን እግዚአብሔር አምላክ ይጠብቅልን። እጅግ አድርጌ አመሰግናለሁ። ከሚገባው በላይ አክባሪያችሁ ነኝ። በጣም ከህዝብ ጎን ስለቆማችሁ በጣም አድርጌ አመሰግናለሁ። ስለዚህ ታደለ ሮባ ታዴ በጣም ነው ከዚህ በፊት መወድ ማከብር፣ እንዲሁም ሳሚዳን እንሄደው ኖክ ድንቁም ሌሎቻችሁም በዚህ ጉዳይ ለመጣችሁ ከወገኖቻችን ጎን ስለቆማችሁ እጅግ አድርጌ አመሰግናለሁ። እዛ ላይ የተገኙትን በምን ምክንያት እንደተገኙ እንዲሁም ደግሞ ማን ጠላት እንደሆነ ፊት ለፊት እንደምታየው ነው። እኔ የሚገርመኝ ኦርቶዶክስ ሆናችሁ እዛ የምትገቡ ናችሁ። ከአዘጋጆቹ በላይ እዛ ውስጥ ሆናችሁ የገባችሁ ሰዎች እሱንም አለ። እንዲሁም ደግሞ አዘጋጆቹ ጋር በደንብ አድርገን ዛሬ በላይ ባሳያችኋለሁ ማን ጠላት እንደሆነ፣ የኦርቶዶክስ ጠላት፣ የህዝብ ጠላት ማን እንደሆነ በደንብ አድርጌ ያሳያለሁ። ለእናንተ ግን እጅግ አድርጌ ታዴ በጣም ማከብር መወደ ወንድሜ ነህ።
እጅግ እጅግ አድርጌ አመሰግናለሁ። ሄኖክ ድንቁም፣ ራይል ጌጡም፣ እዚህ ጋም ወንድማችን አለ ዋና አዘጋጁ የእግር ኳሱን እጅግ አድርጌ አመሰግናችኋለሁ። ክበሩልኝ። በጣም እናመሰግናለን። እግዚአብሔር ይጠብቃችሁ። ኤኒታይም እናንተ ኮንሰርት ቢኖራችሁ ኤኒታይም ምንም አይነት ነገር ከዚህ በኋላ በሚኖራችሁ በስራችሁ እኔም ከጎናችሁ ልቆም ቃል እገባለሁ። ሰላማችሁ ብዝት ይበልልኝ። አመሰግናለሁ። አርቲስት ሄኖክ ድንቁ ምንም አይነት የማደርገው ነገር የለም እዛ ዝግጅት ላይ የለውም ብሎ ስለዚህ ታንኪዩ ሄኖክ ድንቁ ሰርዞታል ፕሮግራሙን። ህዝቤ እየሞተ ይሄን አላረግም ብለዋል። ሌሎችም እንደዛ እንደሚሉ እርግጠኛ ነኝ። የነገን ጉዳይ እናየዋለን። እኔ ያረኩ ምንድን ነው ከሚያዘጋጁ ዝግጅት ላይ ምክንያቱም ቀድመው ነው ይህን ነገር ያሰቡት፣ ቀድመው አስበውታል። መሆኑ አይቀርም ከሆነ ምንድን ነው ለዛ ለተጎዳው ያን ቤተክርስቲያን ማሰሪያም ይሁን የተጎዱባቸውን ሰዎችም ይሁን መካሻ ገንዘብ ከሰሩት ላይ ይሰጣሉ። አላረግም ካሉ ይሄድባቸዋል። ያንን ካላረጉ እንዳለ እንሄድባቸዋለን። የኢትዮጵያ ወንጌል አማኞች ካውንስል አገልጋዮችን በኦርኬስትራ መቀበል ይቁም። የፖሊስ ስራ አገልጋዮችን በኦርኬስትራ መቀበል አይደለም። ይህ አካሄድ ከሃይማኖታዊ ስርዓት ጋር ስለሚጋጭ አንፈልግም፣ እንዳትቀበሉ ብላለች። አታሽቋልጡ፣ ስራችሁን ስሩ። የእኛን አገልጋዮች ኦርኬስትራ እያጀባችሁ አትቀበሉ፣ አንፈልግም። ይልቁንም በኢትዮጵያ ውስጥ ምዕመናኖቼ መቀበሪያ ቦታ ሁሉ የሌላቸው ቦታዎች አሉና ቦታ ስጡን፣ መቀበሪያ ቦታ ስጡን ብላለች። ሰምተሃል አቶ ደስታ ሌንዴሞ? ስለዚህ ሃይማኖታዊ ስርዓትና የፖሊስ ስራ የተለያየ ነው። እኛም እንዲቆም እንጠይቃለን። በዚህ ላይ ደግሞ ማሚላ ሉቃስ የተባለ አንድ ዘፋኝ 2 ዘፈን ለጨምበላላ ስለምዘፍን 1 ሚሊዮን ብር ይከፈለኝ ብሏል። ክፈልና እናያለን። አዋሳ ሐይቅ ሂድና ዳቦ ስጡኝ ራበኝ የሚሉ ህፃናት ቁጥር ነኝ መጀመሪያ ለ2 ዘፈን 1 ሚሊዮን ብር መክፈሉን ተውና፣ እንግዲህ ሲዳማ ዞን በረንበረኝ ሰዓት ከደቡብ ክልል ላይ ለመገንጠል እና ክልል ለመሆን ብዙ መከራ ብዙ የሰው ህይወት ነው የጠፋው። በዛ ላይ በእንደዚህ አይነት ሁኔታ በእንደዚህ አይነት አሻጥር ጭምር የሲዳማ ለማስፈጸም ሲዳማ ዞን በነበረበት ወቅት የክልል ጉዳያቸውን አስፈጽምላቸዋለሁ ብሎ 10 ሚሊዮን ብር ተቀብሏል። በኋላ መጀመሪያ የደቡብ ክልል ላይ ያሉ ብዙ ስራ ነበራቸው። አሁን ላይ ግን ስላጠረች ትንሽ ስለሆነች የሚሰሩ ስራ የላቸውም። ፕሬዝዳንቱ ጭምር የሲዳማ ክልል ፕሬዝዳንት ጭምር ከአንድ ዘፋኝ ጋር እንካ ሰላምታ ይጫወታል። ለነገሩ እኮ ኦርኬስትራውንም ያመጣው ይሄ የአቴንሽንን ለመቀየር ያረከው እንደሆነ ተነግቶ የራሳችንን ፎርጅዲስቶች አጋልጠን ሳንጨርስ ሌላ ፎርጅዲስት ከህንድ ሀገር መጥቶልናል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ከሚያስተምሩ ህንዳውያን መካከል ቢያንስ 14ቱ አሉኝ የሚሉት ዶክትሬት ከየት እንዳመጡት አይታወቅም። ህንድ ሀገር ላይ ወሰድኩት ከሚሉት ዩኒቨርሲቲ ተጠይቀው ዩኒቨርሲቲው እነዚያን ሰዎች አላቅም ብሏል። ታዲያ እነዚህ ህንዳውያን እንዴት ተቀጠሩ ካላችሁኝ የኛው ሰዎች እዛው ዩኒቨርሲቲ ውስጥ አስተዳደር የሆኑ ሰዎችን ህንዳውያኑን የመጀመሪያውን 2 ወር ደሞዝ እየተቀበሉ እንዲቀጠሩ አድርገዋል። እነዚህ ህንዳውያን በወር በሺዎች የሚቆጠሩ ዶላሮች የሚከፈላቸው ናቸው። ይባስ ብሎ አንዳንዶቹ በ2 ዩኒቨርሲቲና ከዛ በላይ እያስተማሩ ይገኛሉ ተብለሃል። ህዝቤ ሆይ እኛ ያላከበርናትን ሀገር ታዲያ ማን ያክብርልን? ፎርጂድ የትምህርት ማስረጃዎች 500,000 ተገኝተዋል ብሎ ኢቢሲ
ኢቢሲ ዘግቦ ነበር እና የነጋ ቦንገር ልጅ ግን 40 ሺህ ብቻ ነው ያገኘ ነው ብሏል። ከዚህ በኋላ ነው እንግዲህ ጉዱ የሚወጣው። 460 ሺህ የፎርጂድ ትምህርት ማስረጃዎች በመመሪያ ህጋዊ ለማድረግ ትምህርት ሚኒስቴር ስራ ጀምሯል ይላል ይሄኛው ዘገባ። እንግዲህ ምክንያት ሲባል ብዙዎቹ የመንግስት ተሾሚዎች ስለሆኑ እነሱን እንትን ላለ ማለት ነው። 4 ኪሎ አንድ የኢንተርናሽናል ሊደርሺፕ አካዳሚ የሚባል ሜቢ ካወቃችሁት ፓርላማ ላይ ብዙ ጊዜ የተሿሚዎችን ህይወት ታሪክ ሽፈራው ሽጉጤ ሲያነብ ከኢንተርናሽናል ሊደርሺፕ አካዳሚ ዲግሪያቸውን ይወሰዱ ይላል። ከኢንተርናሽናል ሊደርሺፕ አካዳሚ ዲግሪያቸውን የገዙ ብለን እኮ ካስተካከል ጊዜና ዘመን የለውም እና እንዲህ ሆኗል እላችኋለሁ። ከአንድ ነገር ላሳያችሁ። በጣም ዛሬ ያገኘሁት የሚገርም ፍሩት ነውና ይሄን ፍሩት አያችሁት? ይሄን ማለት ነው እንግዲህ ይሄን ፍሩት እንዲህ ስታረጉት ምንም ነገር ባዶ ምንም ነገር ውስጥ የለውም ያለው ይሄን የሚያክል እንትን ሆኖ ውስጥ ያለው ነው። አረ ስልኬ ይወል ውስጥ ያለው ነው። ውስጥ ያለው ይሄ ነው። አንድ ነገር ባዶ ማለት ነው። ንፋስ ነው ውስጥ ያለው። ያልተማረ ሰው ሆኖ በተማረ ቦታ ላይ እየሰራ ከሚገኝ ከዚህ አሁን ካሳየዋችሁ ባዶ ሆድ ብቻ ካለው ነገር ምንም የሚለይበት ነገር የለም እና 460 ሺህ ፎርጂድ የትምህርት ማስረጃዎችን በመመሪያ አስደግፈን ወደ ህጋዊ ለማድረግ በመመሪያ ተደግፈው እየጣሩ ነው ተብለናል። እንግዲህ ከዚህ በላይ ውርደት የለምና እናንተ ለምሳሌ ፕሮፌሰር ሲባል ማን ነው ትዝ የሚላችሁ? በየነ ጴጥሮስ፣ እንድሪያስ እሼቴ፣ አስራት ወልደየስ ትዝ የሚላችሁ? እጅግ የተከበሩ ሎሬት ሲባል እጅግ የተከበሩ የዓለም ሎሬት ሜጀር አርቲስት አፈወርቅ ተክሌ፣ ሎሬት ጸጋዬ ገብረመድህን። እኔ ግን ፕሮፌሰር ሲባል አንድ ቀን ብርሃኑ ነጋ ትዝ ብሎኝ አያውቅም። ብርሃኑ ነጋ ሲባል ትዝ የሚለኝ ያቺ ቦርጩን እንደዚህ እያደረገ የደነሳት ዳንስ ነችና የሱም ማስረጃዎች መመርመር ሳይገባቸው የሚቀር አይመስለኝም።